ያለው ስለ ሰው ነፍስ ነው። አንተ ነፃ ልትወጣ የምትችለው ሰዎቹ ከመጀመሪያ እስከ መጨረሻ ፕሮሰሱን የሚያደርጉ ሰዎችን እስከ ስልካቸው እስከ ስማቸው አሳልፈ በመስጠት ብቻ ነው ራስህን ነፃ ልታወጣ የምትችለው። ካልሆነ ግን ሁሉ ነገር ወደ አንተ እየተጠመጠመ ነው። እየሆነ ያለው ነገር ከባድ ነው። የተሰበሰበውን ሰው እያየ ነው። ሁሉም ሰው ሪከርድ እያደረገ ነው። ስለዚህ ሁሉም ሰው ክሮስ ቼክ እያደረገ አንተ ጋር የመጣ ጥያቄ ለህይወትም አደጋ ስለሆነ ይችላል የሚባለውን ሰው አካውንት ካላችሁ ደግሞ ማስያዝ ትችላላችሁ። እኔ እሱ አይደለም ወንድሜ፣ መታሰሩ አይደለም እኮ ለአንተ እኮ ይኸውልህ፣ መታሰሩ መፍትሄ አይደለም። ሌላም ነገር ቢሆን እቀበላለሁ ወንድሜ። እኔ የሚጠቅመን ነገር እኮ ነው የምነግርህ። አንተ ባልሰራው ነገር አንተ ወንጀለኛ ላለመሆን ከፈለግ የሰሩትን ሰዎች አሳልፈ መስጠት ነፃ መውጣት ትችላለህ እያልኩ ነው እኮ ለአንተ እያገዝኩ እኮ ነው። ይህን ሁሉ ጥያቄ መልሰህ አትችለውም። ለምን በእያንዳንዱ ቦታ የለውም እያልክ ነው። የምታውቀውን ነገር ሙሉ ለሙሉ ተናገር። አካውንት ከሌላቸው ቲክታክ ትርፍ አካውንት ያላቸው ስጧቸውና ይምጡ ልጆቹ ጆይን ይበሉ። ያለውን ነገር ኃላፊነቱን ሼር ያድርጉ። አንተ ብቻ እዚህ ላይ ምን የምትመልሰው ነገር የለም። እያየሁ ነው እየተጨናነቅ ስለሆነ የጉዳዩ ባለቤት ሌሎች ናቸው። ስለዚህ እነሱን ለማዳን ብለህ አንተ መከራ ማየት የለብህም እያልኩ ነው። ለአንተ ነው